ስሙኝ፣ የመርሳት ችግር ቀላል ነገር ይመስላችኋል? ስብሰባ ላይ መረጃ ሲጠፋባችሁ፣ የትዳር አጋራችሁ የነገረቻችሁን ጉዳይ ስትረሱ፣ ወይም የደንበኛችሁን ስም ለማስታወስ ስትታገሉ የምታጡት ነገር መረጃውን ብቻ አይደለም። በዚያ ቅጽበት የምታጡት በራስ መተማመናችሁን፣ ተአማኒነታችሁን ነው። ሰዎች ለእናንተ ያላቸው ክብር የሚቀንሰው የነገሯችሁን መረጃ መያዝ ሲያቅታችሁ ነው። ግን አንድ ሚስጥር ዛሬ ልንገራችሁ። እኔ ማስታወስ ችሎታዬ ደካማ ነው ብላችሁ የምታወሩትን ወሬ ዛሬውኑ አቁሙ። በዓለም ላይ ደካማ አእምሮ የሚባል ነገር የለም። ያለው ያልሰለጠነ አእምሮ ብቻ ነው። ችግሩ የእናንተ ጄኔቲክስ ወይም እድሜያችሁ አይደለም። ችግሩ የምትጠቀሙበት ጊዜ ያለፈው ስትራቴጂ ነው። ዛሬ የማስታወስ ችሎታችሁ ከሊያቢሊቲ ወደ አሴት እንዴት እንደምትቀይሩ አሳያችኋል። አንዴ እንድትሰሙኝ ይፈልጋለሁ። ይሄ ዝም ብሎ የዩቲዩብ ቪዲዮ አይደለም። ይሄ በ9 ዋና ክፍሎች የተገነባ ህይወታችሁን ሪቦት የምናደርግበት የሚሞሪ ማስተር ክላስ ነው። አሁን አንድ ማስጠንቀቂያ ልስጣችሁ። ይህ ቪዲዮ ልክ እንደ ሰንሰለት ነው። አንዱ ክፍል ከሌላው ጋር የተቆላለፈ ነው። ብዙ ሰዎች መጀመሪያውን አይተው ገብቶኛል ብለው ይወጣሉ። ነገር ግን ክፍል 4 እና 7 ላይ ያለውን ሳይንሳዊ ምስጢር ካመለጣችሁ የገነባችሁት ምስል ሁሉ እንደ አሸዋ ይበተናል። በቪዲዮ መሃል ላይ የምናየው ኮንሰልቴሽን ዘዴ ካመለጣችሁ አእምሯችሁ መረጃን ሴቭ የማድረግ አቅም አይኖረውም። የመጨረሻው ክፍል ላይ ደግሞ ሁሉንም ቴክኒኮች ወደ አንድ ዴሊ ሰክሰስ ሩቲን እንቀየራቸዋለን። እዚህ ላይ ካልደረሳችሁ መኪና ገዝታችሁ ቁልፉን እንደማጣት ይቆጠራል። በሚቀጥሉት 55 ደቂቃዎች ውስጥ ትኩረታችሁን እንደ ነስር የምታደርጉበትን፣ መረጃን እንደ ፊልም የምትቀርጹበትና አእምሮአችሁን በ5 ሳምንት ውስጥ ፊዚካሊ የምትቀይሩበትን መንገድ ደረጃ በደረጃ አሳያችኋለሁ። አንድም ሰከንድ ብታልፉ ለራሳችሁ የገባችሁትን የለውጥ ቃል እያፈረሳችሁት ነው። ይሄ ፓርት 1 ኦፍ ማስተር ክላስ ነው። በዚህ የመጀመሪያው ክፍል አብዛኛው ሰው የሚወድቅበትን ዘ ኢንኮዲንግ ትራፕ የመረጃ አቀራረጽ ወጥመድን እንሰባብራለን። ትኩረት ስጡኝ፣ እንጀምር። እስቲ መጀመሪያ አንድ ነገር እናጽዳ። ብዙ ሰዎች ወደኔ ይመጡና አብሪሽ ማስታወስ ይከብደኛል፣ ምናልባት የሆነ በሽታ ይኖርብኝ ይሆን ይላሉ። እውነት ነው። አንዳንድ ሰዎች በህመም ምክንያት የማስታወስ ችግር ይገጥማቸዋል። ለምሳሌ መልቲፕል ስክሌሮሲስ ኤምኤስ የምንለው የአእምሮ ጉዳት፣ ትራውማቲክ ብሬን ኢንጁሪ ወይም ስትሮክ ያጋጠማቸው ሰዎች ብዙውን ጊዜ የመርሳት ችግር ያጋጥማቸዋል። እነዚህ ኒውሮሎጂካል የነርቭ ችግሮች ናቸው። በሌላ በኩል ደግሞ ጭንቀት፣ ዲፕሬሽን፣ የስኳር ህመም፣ ዲያቤትስ ወይም የልብ ችግር፣ ካርዲያክ ፌለር ያለባቸው ሰዎች የማስታወስ ብቃታቸው ሊቀንስ ይችላል። እነዚህ በሺዎች የሚቆጠሩ ሰዎች በየቀኑ ከመርሳት ጋር የሚታገሉ ናቸው እና ለነሱ መፍትሄ አለ። ሳይንስ እየገፋ ነው። የኪስለር ፋውንዴሽን ጥናቶች እንደሚያሳዩት ለእነዚህ ሰዎች የሚሆን ሪሃቢሊቴሽን የማገገሚያ ፕሮግራም አላቸው። ግን እናንተስ ጤነኛ ሆናችሁ ምንም የጤና ችግር ሳይኖርባችሁ ለምንድን ነው የምትረሱት? ችግሩ ያለው እዚህ ጋር ነው። አብዛኛው ሰው የማስታወስ ችሎታን እንደ ሳጥን ነው የሚመለከተው። መረጃ ወደ ሳጥኑ ይገባል፣ ከዛ እንደፈለግን እናወጣዋለን ብለን እናስባለን። ሳጥኑ ከሞላ ወይም ከተበላሸ ማስታወስ አንችልም ብለን እናምናለን። ይህ አስተሳሰብ ሙሉ በሙሉ ስህተት ነው። ማስታወስ ማለት ቦታ ማለት አይደለም። ማስታወስ ማለት ፕሮሰስ ነው፣ ሂደት ነው። በደንብ ስሙ። ይህ በጣም ወሳኝ ፖይንት ነው። አእምሮ መረጃን የሚቀበልበት፣ የሚያከማችበትና መልሶ የሚያወጣበት ሂደት አለው። ይህ ሂደት ውስብስብ ነው፣ ግን ለብዙ ነገሮች ጥፋተኛ የሚደረገው ሚሞሪ ቢሆንም ብዙውን ጊዜ ግን ችግሩ ያለው እዛ ጋር አይደለም። እስቲ ይህንን ሂደት በደንብ እንተንትነው። የማስታወስ ሂደት በ3 ዋና ዋና ደረጃዎች የተከፈለ ነው። አንደኛው ኢንኮዲንግ መረጃን መቀበል ወይም መቅረጽ ነው። ሁለተኛ ኮንሰልቴሽን መረጃን ማዋሃድ ወይም ማጠራቀም ነው። ሶስተኛ ሪትራይቫል መረጃን መልሶ ማውጣት ነው። አብዛኛው ሰው ችግሩ ያለው 3ኛው ደረጃ ላይ ነው ብሎ ያስባል። ስሙ ማን ነበር? ጫፍ ላይ ያለ ግን አይመጣልኝም ስትሉ
ችግሩ ያለው መረጃውን ማውጣት ላይ ይመስላችኋል። ግን እውነታው ይሄ ነው። የአብዛኛው ሰው የማስታወስ ውድቀት የሚከሰተው በመጀመሪያው ደረጃ ላይ ነው፣ ማለትም ኢንኮዲንግ ላይ ነው። ይህንን ክፍል በደንብ እንድትይዙልኝ እፈልጋለሁ። አሁን የምናተኩረው እዚህ ላይ ነው፣ ኢንኮዲንግ ላይ። ለምን? ምክንያቱም መረጃው ወደ አእምሮ በትክክል ካልገባ፣ አእምሮ መረጃውን በስርዓት ካልቀረጸው በኋላ ላይ ልታስታውሱት አትችሉ። በጭራሽ የሌለውን ነገር ልታገኙ አትችሉ። ስለዚህ ችግሩ የመርሳት ሳይሆን መረጃውን ኢንኮዲንግ አለማድረግ ላይ ነው፣ መረጃውን አለመቅረጽ ላይ ነው። አሁን ኢንኮዲንግ ስንል ምን ማለት እንደሆነ በደንብ ላብራራላችሁ። በቀላል አማርኛ ኢንኮዲንግ ማለት አዲስ መረጃ መማር ማለት ነው። ብዙዎቻችን መማር የሚለውን ቃል ስንሰማ ወደ አእምሮአችን የሚመጣው ትምህርት ቤት፣ ተማሪዎች፣ ፈተናና የመሳሰሉት ናቸው። አዎ ተማሪዎች ስራቸው መማር ነው። በየቀኑ አዲስ መረጃን ለመቀበል ይጥራሉ። ግን መማር ለተማሪዎች ብቻ የተተወ አይደለም። እኔና እናንተ በየቀኑ፣ በየሰዓቱ፣ በየደቂቃው እየተማርን ነው። እስቲ አንድ ቀን ህይወታችሁን አስቡ። ሱቅ ሄዳችሁ መግዛት ያለባችሁን ዕቃዎች መያዝ አለባችሁ። እሱም አዲስ መረጃ ነው። የቀኑን የሥራ ዝርዝር ቱዱ ሊስት ማስታወስ አለባችሁ። አዲስ መረጃ። አዲስ ሰው ተዋውቃችሁ ስሙን መያዝ አለባችሁ። አዲስ መረጃ። ቢሮ ውስጥ አዲስ አሰራር ወይም ፕሮሰስ ተጀመረ፣ እሱ መልመድ አለባችሁ። አዲስ መረጃ። ህይወታችን የተሞላው በሚሞሪ ታክሲንግ ሲቹዌሽን ነው። ማለትም የማስታወስ አቅማችንን የሚፈታተኑ ሁኔታዎች ላይ ነው የተመሰረተው። እናም በዚህ ሁሉ ውጥረት ውስጥ ህይወታችንን ለማሻሻል ብቸኛው መንገድ ይህንን አዲስ መረጃ በአግባቡ መቀበል ነው። ስለዚህ ጥያቄው እንዴት ነው ይህንን የምናደርገው የሚለው ነው። ኪስለር ፋውንዴሽን ባደረገው ጥናት አዲስ መረጃን ለመማር የሚረዱ በርካታ ቴክኒኮችን ለይቶ አውቋል። በሚቀጥሉ ክፍሎች ስለ እነዚህ ቴክኒኮች በዝርዝር እናወራለን። ግን ከመግባታችን በፊት አንድ ነገር ልብ ልትሉ ይገባል። እስቲ ስለ ኮምፒውተር ትንሽ እናወራ። አንድ ፋይልን ሴቭ ሳታደርጉ ኮምፒውተሩ ቢጠፋ ነገ ተመልሳችሁ ያንን ፋይል ልታገኙ ትችላላችሁ? አትችሉ። ፋይሉ ጠፍቷል። ታዲያ ይሄ ሲሆን ኮምፒውተሩ ተበላሸ ማለት ነው? በፍጹም። እናንተ ናችሁ ፋይሉን ሴቭ ያላደረጋችሁት። የሰው አእምሮም ልክ እንደዛ ነው። አንድን ሰው ስትተዋወቁ እጅ ሰጣችሁ ሰላም ዮናስ እባላለሁ ስትሉ በዚያ ቅጽበት አእምሮአችሁ በሺ የሚቆጠሩ መረጃዎችን እያስተናገደ ነው። የሰውየው ፊት፣ የለበሳችሁን ልብስ፣ የአካባቢው ድምጽ፣ እናንተ ቀጥሎ የምትናገሩትን ነገር፣ ስለራሳችሁ ያላችሁን ስሜት። በዚህ ሁሉ ትርምስ ውስጥ የሰውየውን ስም በትክክል ኢንኮድ ካላደረጋችሁ ማለትም ሴቭ ካላደረጋችሁ ከ5 ደቂቃ በኋላ ስሙን ብትረሱት ሊገርማችሁ አይገባም። ሰዎች የሰውን ስም መያዝ አልችልም ይላሉ። እኔ ደግሞ ይሄንን እላችኋለሁ፣ የሰውየውን ስም ትኩረት ሰጥታችሁ ሴቭ አላደረጋችሁም እላችኋለሁ። ይህ ኢንኮዲንግ ፌለር ይባላል። አሁን ችግሩን አውቀናል። ችግሩ መረጃን በትክክል አለመቅረጽ ነው። ታዲያ መፍትሄውስ ምንድነው ካላችሁኝ፣ ሳይንሱ የሚነግረን አእምሮአችን መረጃን በተለየ መንገድ እንደሚመዘግብ ነው። አብዛኞቻችን በጣም ኃይለኛ የሆነውን ብዙም ጊዜ የምንዘነጋው አንድ መንገድ አለ። እሱም ኢማጀሪ ምስልን መጠቀም ይባላል። ይሄ ኢማጀሪ የምንለው ነገር ምንድነው? በቀላል አገላለጽ ለአንድ የቃላት ሐሳብ አእምሮአዊ ምስል ወይም ደግሞ ፒክቸር መስጠት ማለት ነው። እስቲ አንድ ቀላል ምሳሌ እንውሰድ። ቤት የሚለውን ቃል ማስታወስ ፈለጋችሁ እንበል። እንደተለመደው ዝም ብላችሁ ቤት 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 እያላችሁ በቃላት ከመደጋገም ይልቅ የእናንተን ቤት በአይነ ህሊናችሁ ብትስሉትስ? ይህን ስታደርጉ ምን እየተፈጠረ እንደሆነ ታውቃላችሁ? በአእምሮአችሁ ውስጥ ትልቅ ማጂክ እየተፈጠረ ነው። ቨርባል ሚሞሪ ኔትወርክ ቤት የሚለውን ቃል በአእምሮአችሁ የቋንቋ ክፍል ቨርባል ሲስተም ውስጥ እያካሄዳችሁት ነው። ማህበረሰባችን በአብዛኛው ጊዜ የሚጠቀመው ይሄንን ነው፣ ቃላትን ብቻ። ቪዥዋል ስፓሻል ሚሞሪ ሲስተም በአእምሮአችሁ ያለ ክፍል የሚገኘውን የእይታና የቦታ ማስታወሻ ክፍል ቪዥዋል ስፓሻል ሲስተምን እየተጠቀማችሁት ነው። ይሄ ማለት ምን ማለት እንደሆነ ገባችሁ? አንድን መረጃ በአንድ መንገድ ከመያዝ ይልቅ በሁለት የተለያዩ የአእምሮአችሁ ክፍል ውስጥ እየያዛችሁት ነው። ደብል ኮዲንግ የምንለው ማለት ነው። አእምሮአችሁን ሄይ ይሄ ነገር በጣም አስፈላጊ ስለሆነ በቃላትም በምስልም ያዙልኝ እያላችሁት ነው። የአእምሮአችሁ እንቅስቃሴ እየጨመረ ነው። መረጃውንም የመያዝ አቅማችሁ
በእጥፍ እያደገ ነው። አሁን አንዳንዶቻችሁ እንዲህ ትሉ ይሆናል፣ አብርሽ ይሄ ጥሩ ነው፣ ግን እኔ እኮ ማስታወስ የምፈልገው ቤት የሚለውን ቃል ብቻ አይደለም። በቀን ውስጥ 6 ወይም 8 የሚሆኑ እርስ በራሳቸው የማይገናኙ ውስብስብ ስራዎች አሉብኝ። እነዚህን ሁሉ እንዴት ወደ ምስል ቀይሬ ያስታውሳለሁ? ዝም ብለህ ስራ እያበዛብኝ እኮ ነው። እኔ የፈለኩት ቀላሉን መንገድ ነው ትላላችሁ። ተረጋጉ። አዎ ሰምታችሁኛል፣ ተረጋጉ። የምትይዟቸው ነገሮች ብዙ ሊሆኑ ይችላሉ። እናም ለእናንተ የሚመስላችሁ ቃላቱን ከመያዝ ይልቅ አሁን ደግሞ ምስሎቹን መያዝ አለብኝ፣ እጥፍ ስራ ሆነብኝ ነው። ግን ሚስጥሩ ያለው ሌላ ቦታ ነው። ሚስጥሩ የማይገናኙ ነገሮችን ወደ አንድ ምስል የማምጣት ሂደት ነው። 5፣ 6 ወይም ደግሞ 7 የተለያዩ ሐሳቦችን ወስዳችሁ ወደ አንድ ፊልም ወይም ምስል መቀየር ትችላላችሁ የሚለው ነው። ይህንን እንዴት እንደምናደርግ እና በተግባር እንዴት እንደሚሰራ በሚቀጥለው ክፍል አሳያችኋለሁ። የምሰጣችሁ ምሳሌ ምን ያህል ይህ ቴክኒክ ህይወታችሁን ሊቀይር እንደሚችል ሲገባችሁ በጣም ትገረማላችሁ። አንድ ተራ በጠዋት ተነስቶ ወደ ስራ የሚጣደፍ ሰውን ምሳሌ እንወስዳለን። ወረቀት የለውም፣ እስክሪፕቶ የለውም፣ ግን 5 ወሳኝ ነገሮችን ማስታወስ አለበት። እንዴት እንደምናደርገው በሚቀጥለው ክፍል እንመለከታለን። አብራችሁን እስከ መጨረሻው ቆዩ። የዚህ ቪዲዮ መጀመሪያው ክፍል ላይ አንድ ምሳሌ እንወስዳለን ብያችሁ ነበር። እስቲ ሁኔታውን በደንብ እንሳለው። ጠዋት ተነስታችኋል፣ ዘግይታችኋል፣ ወደ ስራ እየሮጣችሁ ነው። ወረቀት የላችሁም፣ እስክሪፕቶ የላችሁም፣ ስልካችሁን አውጥታችሁ ኖት የምትጽፉበት ጊዜ እንኳን የላችሁም። ልክ ከቤት ልትወጡ ስትሉም 5 በጣም ወሳኝ የሆኑ ነገሮችን ማስታወስ እንዳለባችሁ ታወቃችሁ። እነዚህን 5 ነገሮችም እኔ ልንገራችሁ፣ በደንብ ስሙ። እነዚህ ነገሮች እርስ በራሳቸው ምንም ግንኙነት የላቸውም። አንደኛ እናታችሁ ጋር መደወል አለባችሁ። ዛሬ የግድ መደወል አለባችሁ። ሁለተኛ ቅቤ መግዛት አለባችሁ። ሶስተኛ ፖም መግዛት አለባችሁ። አራተኛ ቡና መግዛት አለባችሁ። አምስተኛ የኔትወርካችሁን ፓስወርድ መቀየር አለባችሁ። የአዲሱ ፓስወርዳችሁ ስምም ብሎሰም የሚለው ቃል ነው። እስቲ ቆም ብላችሁ አስቡ። አብዛኛው ሰው ይህንን ሲሰማ ምን ያደርጋል? እናቴ ጋር መደወል አለብኝ፣ ቅቤ፣ ፖም፣ ቡና፣ ብሎሰም፣ እናቴ ጋር መደወል አለብኝ፣ ቅቤ፣ ፖም እያለ ይደጋግማል። ይሄ ሮት ሪሃርሳል ይባላል። እና ልንገራችሁ ይሄ በጣም ደካማው መንገድ ነው። ለምን? ምክንያቱም አንዱን ስትይዙት ሌላው ይጠፋባችኋል። በመንገድ ላይ የትራፊክ መጨናነቅ ሲያጋጥማችሁ ወይም አለቃችሁ ሲጠራችሁ ፑፍ ሁሉም ይጠፋል። አሁን ግን ወደ አብሪሽ ማክ ፍሬምወርክ እንግባ። እነዚህን 5 የማይገናኙ ነገሮችን ወደ አንድ ምስል እንቀይራቸው። 5 ነገር ማስታወስ ከባድ ነው። አንድ ነገር ማስታወስ ግን በጣም ቀላል ነው። እንዴት ካላችሁኝ በስርዓት ተከተሉኝ። አሁን የምነግራችሁን በአእምሯችሁ ሳሉት። ዝም ብላችሁ አትስሙ፣ የምር ሳሉት። በስክሪናችሁ መሃል ላይ ወይም በአእምሯችሁ መሃል ላይ አንድ ምስል እናስቀምጥ። የመጀመሪያው መያዝ ያለባችሁ ነገር እናታችሁ ጋር መደወል ነው። ስለዚህ በአእምሯችሁ የምታውቋትን ጄኔቲክ ማዘራችሁን ወይም ደግሞ ዝም ብሎ የአንዲትን ሴት ምስል እንዳታመጡ። ይህ አይሰራም። የራሳችሁን እናት ተጠቀሙ፣ የእናንተን እናት። ለምን? ምክንያቱም የእናንተ እናት ለእናንተ ልዩ ስሜት አላት። ፊቷን በደንብ ታውቋታላችሁ፣ ድምጿ ይሰማችኋል። ስሜት የሚሰጣችሁ ምስል ከአእምሯችሁ አይጠፋም። ስለዚህ እናታችሁን ጠረጴዛ ላይ ተቀምጣ በአእምሯችሁ ሳሏት። ሁለተኛው ማስታወስ የሚገባችሁ ነገር ቅቤ ነው። አሁን እዚህ ጋር ነው ጨዋታው የሚቀየረው። እናታችሁ ዝም ብላ ጠረጴዛ ላይ ወንበር ይዛ አልተቀመጠችም። እስቲ አንድ እንግዳ ነገር እንፍጠር። እናታችሁ የተቀመጠችው በትልቅ የቅቤ መቅረቢያ ወይም በአንድ ትልቅ የቅቤ ሳህን ውስጥ ነው። ይሄ ነገር ያስቃል አይደል? አዎ። እናም መሳቁ ነው ሚስጥሩ። አእምሯችሁ ያልተለመዱና አስቂኝ ነገሮችን በደንብ ያስታውሳል። እናታችሁን ቅቤ ውስጥ ተቀምጣ ስታዩት ይህ ምስል ከአእምሯችሁ በፍጹም አይጠፋም። ለምን ቅቤ ውስጥ ተቀመጠች ብላችሁ ማሰብ የለባችሁ። ዝም ብላችሁ ተቀበሉት። ሶስተኛው ነገር ፖም ነው። ጠረጴዛው ላይ ልክ እናታችሁ ጎን አንድ ፖም ይታያችኋል። ግን ዝም ብሎ ፖም እንዳትሉ። እስቲ ጠጋ ብላችሁ ተመልከቱት። ምን አይነት ፖም ነው? ቀይ ነው? አረንጓዴ ነው ወይስ ወርቃማ? ምናልባት እናታችሁ
ቀይ ፖም ከወደደች ከጎናችሁ ቀይ ፖም ሳሉ። ወይም ደግሞ ምስሉን የበለጠ ለማጣፈጥ እናታችሁ ፖሙን እየበላችሁ እንደሆነ አድርጋችሁ ሳሉት። አክሽን መጨመር የማስታወስ አቅማችሁን ይጨምረዋል። አራተኛው ነገር ቡና ነው። ጠዋት 3 ሰዓት ላይ ስብሰባ አለባችሁ። ለዛ ደግሞ ቡና መያዝ አለባችሁ። አሁን ጠረጴዛው ላይ ያለውን ቡና ተመልከቱ። በቤት ውስጥ የምንጠጣበት ሲኒ ነው ወይስ ደግሞ በጉዞ ላይ የምንይዘው ኦንዘጎ ካፕ የምንለው የፕላስቲክ ኩባያ ነው? እናንተ ጠዋት ሯጭ ከሆናችሁ ቡና ተቀምጣችሁ የምትጠጡ ሰው ካልሆናችሁ ምስሉ ላይ ያለው ቡና የግድ ኦንዘጎ ካፕ መሆን አለበት። ምክንያቱም ይሄ ምስል የእናንተ ማንነት የሚገልጽ ነው። የመጨረሻውና ከባዱ ነገር የኔትወርክ ፓስወርዳችሁን ቀይራችኋል። አዲሱ ፓስወርዳችሁ ብሎሰም ይላል። ብሎሰም የሚለው ቃል ረቂቅ ነው፣ አብስትራክት ነው፣ ምስል የለውም። እንዴት ታስታውሱታላችሁ? እዚህ ጋር ነው አሶሲዬሽን የምንለው ግንኙነት መፍጠር የምንለው የሚመጣው። ብሎሰም የሚለውን ቃል ስትሰሙ ወደ አእምሮአችሁ የሚመጣው የመጀመሪያው ነገር ምንድነው? ምናልባት የአበባ ጉንጉን፣ ቦኬት ወይስ የአትክልት ስፍራ ጋርደን? እኔም ብትጠይቁኝ ብሎሰም ሲባል ወደ አእምሮ የሚመጣው በዋሽንግተን ዲሲ የሚገኘው የቼሪ ብሎሰም ዛፍ ነው፣ ያ ሮዝ ቀለም ያለው ውብ አበባ። ስለዚህ በምስሌ ውስጥ በጠረጴዛው ላይ አንድ ትልቅ የቼሪ አበባ ቼሪ ብሎሰም አስቀምጣለሁ። አሁን ተመልከቱ። አሁን ምን ተፈጠረ? መጀመሪያ ላይ 5 የተለያዩ የማይገናኙ አስቸጋሪ ነገሮች ነበሩ። አሁን ግን አይናችሁን ስትጨፍኑ የሚታያችሁ አንድ ምስል ብቻ ነው። እስቲ አይናችሁን ጨፍናችሁ እኔን አዳምጡኝ። እናታችሁን ታያዋታላችሁ። እናታችሁ የተቀመጠችው ቅቤ ውስጥ ነው። እያኘከችው ያለው ቀይ ፖም አለ። እጇ ላይ ደግሞ የፕላስቲክ ቡና ይዛለች። ጠረጴዛው ላይ ደግሞ አንድ ትልቅ የቼሪ አበባ አለ። አሁን ጨርሰናል። አያችሁ፣ 5 ነገሮችን ለማስታወስ መሞከር አያስፈልጋችሁ። አሁን ይህንን አንድ ምስል ብቻ ነው ማስታወስ ያለባችሁ። ይህንን ምስል ስታስታውሱ 5ቱም ነገሮች ተከትለው ይመጣሉ። ይህ ዘዴ ኢንኮዲንግ ስትራቴጂ ይባላል። መረጃውን አእምሮአችሁ ሊረሳው በማይችል መልኩ ቀርጻችሁ አስገባችሁ ማለት ነው። ቃላትን ብቻ አልተጠቀማችሁም፣ ምስልም ጨመራችሁበት፣ ስሜትን ጨመራችሁበት፣ እንግዳ ነገርን ጨመራችሁበት። ይሄ ማጂክ አይደለም፣ ይሄ ኒውሮሳይንስ ነው። አሁን አንዳንዶቻችሁ እንዲህ ትላላችሁ፣ እሺ አብሪሽ፣ ይሄ ለቤት ዕቃዎች ዝርዝር ይሰራል፣ ገባኝ። ግን ህይወት እኮ ከዚህ የበለጠ የተወሳሰበች ናት። ቃላትን ብቻ ሳይሆን ሁኔታዎችን ማስታወስ ብፈልግስ? ለምሳሌ አንድ ቃል ብቻውን ትርጉም አይሰጥም። ያ ቃል የት እንደነበረ ከምን ጋር እንደነበረ ማስታወስ አለብኝ። ያንን እንዴት ነው ወደ ምስል የምቀይረው ትሉኛላችሁ። እዚህ ጋር ነው ኮንቴክስት አውድ የሚባለው ሁለተኛ ቴክኒክ የሚመጣው። በሚቀጥለው ክፍል ይህንን ኢማጀሪ ቴክኒክ አንድ እርምጃ ወደፊት ወስደን እንዴት ሜንታል ሙቪስ እንደምንሰራ በትክክል እናያለን። አንድ ሰው ሱቅ ገብቶ 3 የማይገናኙ ነገሮችን መግዛት ቢፈልግ እንዴት አንድ አጭር ፊልም ሰርቶ ማስታወስ እንደሚችል አሳያችኋለሁ። ይሄ ቴክኒክ የማስታወስ ችሎታችሁን ብቻ ሳይሆን ፈጠራችሁን ጭምር ነው የሚጨምረው። እዛው ጠብቁኝ። ወደሚቀጥለው ክፍል እንለፍ። በክፍል 2 ላይ አንድ ምስል በመጠቀም እንዴት 5 ነገሮችን ማያያዝ እንደምንችል ተመልክተናል። እናታችሁ ቅቤ ውስጥ ተቀምጣ ፖም ስትበላ ማየት ይሄ ኢማጀሪ ይባላል። ግን አሁን አንድ ደረጃ ከፍ እንላለን። ብዙ ጊዜ መረጃዎች ስታቲክ የማይንቀሳቀሱ አይደሉም። ህይወት ደግሞ ዝርዝር ብቻ አይደለችም። አንዳንድ ጊዜ ሁኔታዎችን፣ ታሪኮችንና ውስብስብ መረጃዎችን መያዝ ይኖርብናል። እዚህ ጋር ነው ሁለተኛው ትልቅ መመሪያ የሚመጣው፣ ኮንቴክስት አውድ የምንለው። ኮንቴክስት ስንል አንድን ቃል ወይም መረጃን ከመምጣቱ በፊት ወይም ደግሞ በኋላ ያለውን ሁኔታ ማለታችን ነው። እስቲ ቀለል እናደርገው። ቅድም የተጠቀምንበትን ቤት የምትለውን ቃል እንውሰድ። ዝም ብላችሁ ቤት ብላችሁ ከምትይዙ ይልቅ እንዲህ ብትሉስ? በኮረብታው ላይ ያለችው ያቺ አሮጌ ቤት በጣም ማራኪ ናት ብትሉስ? አሁን ምን አደረጋችሁ? ሴማንቲክ ሚኒንግ ትርጉም ያለው ይዘት ሰጣችሁት። ቤቷ አሮጌ ናት፣ ኮረብታ ላይ ናት፣ ማራኪ ናት። አሁን አእምሮአችሁ ስለ ቤቷ ሰፋ ያለ መረጃ አለው። ይሄ ደግሞ መረጃውን ኢንሪች ያደርገዋል፣ ያበለጽገዋል። ግን እውነተኛው ኃይል የሚመጣው ልክ እንደ ኢማጀሪ ሁሉ ምንም የማይገናኙ ነገሮችን በታሪኩ ስታስገቧቸው ነው። እስቲ ይህንን አስቡት። ሱቅ እየሄዳችሁ ነው እና እነዚህን 3 ነገሮች መግዛት አለባችሁ።
ፎሶሊያ፣ ቃሪያ እና ሞልቢያ። እነዚህ እቃዎች ሱቅ ውስጥ በተለያየ ቦታ ነው የሚገኙት። አንዱን ከአትክልት ተራ፣ አንዱን ከቅመም፣ አንዱን ደግሞ ከጽዳት ዕቃ ነው የምታገኙት። አእምሮአችሁ እነዚህን አንድ ላይ ለማያያዝ ይቸገራል። አሁን ኮንቴክስት እንጠቀምና አንድ አጭር ታሪክ እንፍጠር። ታሪኩ እንዲህ ነው። አንድ ሰውዬ ወደ ሬስቶራንት ይገባል። አስተናጋጁን ፎሶሊያ በቃሪያ አዘዝልኝ ይለዋል። እንደበላ ግን ወዲያውኑ አመመሙና መሬት ላይ አስመለሰው። ለቃላቱ በጣም ይቅርታ። አስተናጋጁ ደግሞ ወዲያውኑ መጣና በሞልቢያ ወለሉን ወለወለው። ይሄ ታሪክ ትንሽ እንግዳ ይመስላል አይደል? ምናልባትም በጋዱ ዓለም ላይ የማይከሰል ሊሆን ይችላል፣ በተለይ ቃሪያውና ፎሶሊያው። ግን ዘ ሴክሬት ሳውስ ይሄ ነው። ያ የታሪኩ ለየት ማለት አእምሮአችሁ በቀላሉ ነገሩን እንዲይዘው ያደርጋል። አሰልቺ ነገሮችን ግን አእምሮአችሁ ይንቀዋል። እንግዳ ነገሮችን ግን ዌት ይሄ ምንድነው ብሎ በስርዓት ይመዘግባቸዋል። አሁን ጥበቡን ወደ ማስተር ደረጃ እናሳድገው። የታሪኩን ኃይል ከምስል ኃይል ጋር እናቀላቅለው። ይሄንን ለማድረግ ሁለት መንገዶች አሏችሁ። እንደ አእምሮአችሁ አሰራር ትመርጣላችሁ። አንደኛው ዘ ስታቲክ ፒክቸር የቆመ ምስል የምንለው ነው። አእምሮአችሁ እንደ ፎቶግራፍ የሚያስብ ከሆነ ያንን ሰውዬ ሬስቶራንት ውስጥ ተቀምጦ ፎሶሊያ በቃሪያ ፊት ለፊቱ ሆኖ አስተናጋጁ ደግሞ በሞልቢያ ሊያጸዳ ሲዘጋጅ በአንድ ቋሚ ምስል ሳሉት። ሁለተኛው ደግሞ ዘ ሙቪ ሪል የምንለው ነው። አእምሮአችሁ እንደ ፊልም የሚያስብ ከሆነ ደግሞ ሰውየው ሲገባ፣ ሲያዝ፣ ሲመገብ፣ ሲታመምና ሲጸዳ እንደ ቪዲዮ በጭንቅላታችሁ ውስጥ አጫውቱት። ሁለቱም ይሰራሉ። ዋናው ቁልፍ ለእናንተ የሚሰራውን መምረጥ ነው። ይህን የምነግራችሁ ዝም ብዬ ከቲዮሪ ያመጣሁት ነገር አይደለም። በኪስለር ፋውንዴሽን የተደረጉ ጥናት እንደሚያሳየው የአእምሮ ጉዳት ትራውማቲክ ብሬን ኢንጁሪ የደረሰባቸው ወይም ደግሞ ኤምኤስ ያለባቸው ታካሚዎች እነዚህን ሁለት ቴክኒኮች በ10 ክፍለ ጊዜ ውስጥ ይማራሉ። የእነዚህ ታማሚዎችስ ውጤት ምን መሰላችሁ? በወረቀት የሚደረጉ የፈተና ውጤቶች ብቻ አይደለም የጨመሩት። በገሃዱ ዓለም በየቀኑ ህይወታቸው ውስጥ ለውጥን ማምጣት ጀመሩ። ፋይናንሳቸውን ማስተዳደር ቻሉ፣ ስራ መያዝ ቻሉ፣ በማህበረሰብ ውስጥ በንቃት መሳተፍ ቻሉ። የማስታወስ ችግር የሰውን አቅም ያሳጣዋል። ግን እነዚህ ቀላል የሚመስሉ ስልቶች የአንድን ሰው ህይወት የመመለስ አቅም አላቸው። አሁን ለእናንተ አንድ ጥያቄ አለኝ። ይሄ ሁሉ ነገር በአንጎላችን ውስጥ ምን እያደረገ ነው? በሚቀጥለው ክፍል እጅግ አስገራሚ የሆነውን ሳይንሳዊ ማስረጃ አሳያችኋለሁ። እነዚህን ቴክኒኮች ስትጠቀሙ አእምሮአችሁ በ5 ሳምንት ውስጥ ፊዚካሊ እንዴት እንደሚቀየርና በኤምአርአይ ስካን ላይ የሚታየውን ለውጥ በትክክል እናያለን። አእምሮአችሁ ስታቲክ ወይም የማይቀየር አይደለም፣ ልታሻሽሉት የምትችሉት ነው። ስሙ፣ አሁን የምነግራችሁ ነገር ህይወታችሁን ሊቀየሩ ይችላል። ብዙ ሰዎች አእምሮአቸውን እንደ ድንጋይ ነው የሚያዩት። የኔ አእምሮ መያዝ አይችልም፣ እኔ እንደዚህ ሆኜ ነው የተፈጠርኩት ይላሉ። አእምሮአቸውን መቀየር የማይችሉ ይመስላቸዋል። ዛሬ ይህንን ውሸት አፈር እናስበለዋለን። ባለፉት ክፍሎች እንደተመለከትነው ኢማጂሪና ኮንቴክስት እንዴት እንደሚሰሩ አውርተናል። ግን ምናልባት በውስጣችሁ አብሪሽ ይሄ ዝም ብሎ ትሪክ አይደለም ወይ ብላችሁ ታስቡ ይሆናል። መረጃን ለጊዜው ለመያዝ የምንጠቀምበት ዘዴ እንጂ አእምሮአችንን በእውነት ይቀይረዋል ወይ ብላችሁ ትጠይቁ ይሆናል። መልሱ አዎ ይቀይረዋል የሚል ነው። ዝም ብዬ አይደለም ይሄን ምላችሁ። የኪስለር ፋውንዴሽን ተመራማሪዎች በኤምአርአይ ማሽን በመታገዝ በአእምሮ ውስጥ የሚፈጠረውን ለውጥ በተግባር አይተውታል። ተመራማሪዎቹ ምን አደረጉ መሰላችሁ? ከባድ የአእምሮ ጉዳት የደረሰባቸውና ኤምኤስ ያለባቸውን ሰዎች ወሰዱ። እነዚህ ሰዎች የማስታወስ ችሎታቸው በከፍተኛ ሁኔታ የተጎዱ ናቸው። በየቀኑ የሚረሱ ህይወታቸው የተመሰቃቀለባቸው ናቸው። ለእነዚህ ሰዎች ለ5 ሳምንት የሚቆይ በሳምንት 2 ጊዜ በአጠቃላይ 10 የህክምና ክፍለ ጊዜዎችን ሰጧቸው። ምን አስተማሯቸው ካላችሁኝ፣ ልክ ቅድም እኔ ለእናንተ የነገርኳችሁ ኢማጂሪና ኮንቴክስት ቴክኒኮችን። ውጤቱስ ምን ይመስላችኋል? በ10 ክፍለ ጊዜዎች ብቻ በ5 ሳምንት ውስጥ ብቻ እነዚህ ሰዎች መረጃን የመያዝ ብቃታቸው በከፍተኛ ሁኔታ ጨመረ። በወረቀት ላይ በሚደረግ የቃላት ፈተና ሰብስቴንሻል ከፍተኛ የሚባል መሻሻልን አሳዩ። ግን ትልቁ ጉድ እሱ አይደለም። ይሄን በደንብ ተመልከቱት። ይሄ ሳይንስ ነው። በግራ በኩል የምታዩት ምስል
ታካሚዎች ህክምናቸውን ሳይጀምሩ መረጃን ለመማር ሲሞክሩ አእምሮአቸው ምን እንደሚመስል የሚያሳይ ነው። የምታዩቸው ቀይ ቦታዎች አእምሮአቸው በዚህ ሰዓት አክቲቭ ወይም ንቁ የሆነባቸው ቦታዎች ናቸው። እንደምታዩት ጥቂት ቦታዎች ብቻ ናቸው የሚበሩት። አእምሮአቸው እየታገለ ነው፣ ነገር ግን በቂ ኃይል እየተጠቀመ አይደለም። አሁን በቀኝ በኩል ያለው ምስል ተመልከቱ። ይህ ምስል ታካሚዎቹ 10ን ክፍለ ጊዜ ጨርሰው ቴክኒኮቹን ተጠቅመው መረጃን ሲቀበሉ የተቀረጸ ነው። ምንድነው የሚታያችሁ? ቀይ ቦታዎቹ በስተዋል፣ አእምሮአቸው በርቷል። በከፍተኛ ሁኔታ የአእምሮአቸው እንቅስቃሴ ይታያል። ይህ ምን ማለት እንደሆነ ታውቃላችሁ? በ5 ሳምንት ውስጥ ብቻ የአንድን ሰው የአንጎል አሰራር መቀየር ተችሏል። አእምሮ መረጃን የሚይዝበትን መንገድ ቀይሮታል። አዲስ የማስታወሻ ኔትወርኮችን እየተጠቀመ ነው። ይህ ለኔ ታሪካዊ ግኝት ነው። ለምን? ምክንያቱም አእምሮ አንዴ ከተጎዳ አይመለስም የሚለውን የቆየ አስተሳሰብ ሰባብሮ ስለጣለው ነው። አሁን አንድ ወሳኝ ጥያቄ ላንሳ። እነዚህ ጥናቶች የተደረጉት አእምሮአቸው በቆሰሉ ሰዎች ላይ ነው። ታዲያ ለእናንተ ለጤነኛው ሰው ይህ ምን ማለት ነው? በደንብ ስሙን። እነዚህ ቴክኒኮች ጉዳት ለደረሰበት አእምሮ እንዲህ አይነት ተአምር ከሰሩ ለእናንተ ምን ሊያደርጉ እንደሚችሉ አስቡ። እናንተ ቢዝነስማን ልትሆኑ ትችላላችሁ፣ ፋውንደር ልትሆኑ ትችላላችሁ፣ ወይም ደግሞ ስራችሁን በአግባቡ መስራት የምትፈልጉ ባለሙያ ልትሆኑ ትችላላችሁ። ግን በውጥረትና በመረጃ ብዛት ምክንያት የመርሳት ችግር እያጋጠማችሁ ነው። እነዚህን ቴክኒኮች ስትጠቀሙ እናንተም አእምሮአችሁን በ5 ሳምንት ውስጥ ሪዋየር ማድረግ ትችላላችሁ። የማስታወስ ችሎታችሁ ስታቲክ አይደለም፣ ግን ኢፈርት ይጠይቃል። እሺ አብሪሽ፣ አመንኩ፣ ሳይንሱንም አየሁት። አሁን እንዴት ነው የምጀምረው? እኔ እኮ ወደ ህክምና ተቋም መሄድ አልችልም ትሉኝ ይሆናል። እኔ ደግሞ እላችኋለሁ አይጠበቅባችሁ። እነዚህ ቴክኒኮች በጣም ቀላል ናቸው፣ ግን ልምምድን ይጠይቃሉ። በኪስለር ፋውንዴሽን የሚደረገው ልክ እንደዚሁ ነው። ሰዎች ይቀመጣሉ እና አንድ ታሪክ ይሰጣቸዋል። እስቲ በአይነ ህሊናችሁ ሳሉት እንላችኋለን። የሳሉትን ምስል እንዲነገሩ ይደረጋል። ከዚያ ፊድባክ ይሰጣቸዋል። ይህም ምስል እንዲህ ብታደርጉት የበለጠ ይታወሳቸዋል ይባላሉ። እናንተም ይህንን ማድረግ ትችላላችሁ። ከዛሬ ጀምሮ አንድን ነገር ማስታወስ ስትፈልጉ ዝም ብላችሁ አትደጋግሙት፣ በምስልና በታሪክ ቅረጹት። በሚቀጥለው ክፍል ይህንን ልምምድ በቤታችሁ ውስጥ እንዴት ሲስተማቲክ በሆነ መንገድ መጀመር እንደምትችሉ ደረጃ በደረጃ አሳያችኋለሁ። አእምሮ መስክል ነው፣ ጡንቻ ነው። ካላሰራችሁት ይደክማል፣ ካሰራችሁት ግን ይጠነክራል። ያላችሁበት ደረጃ የትም ይሁን የት አእምሮአችሁን ማሻሻል ትችላላችሁ። ሳይንሱ ይህንን አረጋግጧል። ብዙ ሰዎች ቪዲዮዎችን ያያሉ፣ መጽሐፍትን ያነባሉ፣ ሴሚናር ላይ ይገኛሉ፣ ግን ህይወታቸው አይቀየርም። ለምን ይመስላችኋል? ምክንያቱም ማወቅና ማድረግ የተለያዩ ነገሮች ስለሆኑ ነው። እስካሁን ያወራነው ስለ ሳይንሱ፣ ስለ ኢማጀሪ እና ስለ ኮንቴክስት ነው። አሁን አምናችኋል፣ አእምሮአችሁ ሊቀየር እንደሚችል አይታችኋል። ግን ዛሬ ልምምድ ካልጀመራችሁ ይሄ ሁሉ መረጃ ከ2 ቀን በኋላ ከአእምሮአችሁ ይበናል። ምክንያቱም በትክክል ኢንኮድ ስላላደረጋችሁ። የማስታወስ ችሎታ ስታቲክ አይደለም ብለናል አይደል? ነገር ግን ኢፈርት ወይም ጥረት ይጠይቃል። ልክ ወደ ጂም ሄዳችሁ ጡንቻችሁን እንደምትገነቡት ሁሉ አእምሮአችሁንም በልምምድ ነው የምታጠነክሩት። አሁን አእምሮአችሁን እንዴት እንደምታለማምዱ ስቴፕ ባይ ስቴፕ አሳያችኋለሁ። ስቴፕ 1 ስታርት ስሞል፣ በትንሹ ጀምሩ። በኪስለር ፋውንዴሽን ታካሚዎች ሲሰለጥኑ ወዲያውኑ 20 ነገሮች እንዲይዙ አይጠየቁም። በአንድ ነገር ነው የሚጀምሩት። እናንተም በቤታችሁ ይህንን አድርጉ። ዛሬ አንድ ማስታወስ ያለባችሁን ነገር ወስዳችሁ ወደ ምስል ቀይሩት። ነገ ደግሞ 2 አድርጉ። ከነገ ወዲያ ደግሞ 3። መልመጃው እንዲህ ነው። አንደኛ አይናችሁን ጨፍኑ። ምስሉን በአይናችሁ ሳይሆን በአእምሮአችሁ ለማየት ሞክሩ። ሁለተኛ ዝርዝር ጨምሩበት። ምስሉ ምን አይነት ቀለም አለው? ድምጽ አለው ወይስ ሽታ አለው? እሱም በደንብ ለዩ። ሶስተኛ ስሜት ጨምሩበት። ምስሉ ያስቃል፣ ያስደነግጣል ወይስ ያስደስታል? እሱን ለዩ። ለምሳሌ ቁልፌን ጠረጴዛው ላይ ያስቀመጥኩት ብላችሁ ከማሰብ ይልቅ ቁልፉን ጠረጴዛው ላይ ሲቀመጥ እንደ ቦምብ ሲፈነዳና ጠረጴዛው ሲሰባበር በአእምሮአችሁ ሳሉት። ይህ ምስል በፍጹም ከአእምሮአችሁ አይጠፋባችሁ። እዚህ ጋር አንድ ሚስጥር ልንገራችሁ።
በህክምናው ፕሮቶኮል ውስጥ አንደኛ የሚደረገው ትልቁ ነገር ፊድባክ መስጠት ነው። ታካሚው የሳለውን ምስል በቀላሉ እንዲነገር ይደረጋል። እሺ ምስሉን ንገረኝ ይባላል። እሱም እናቴ ቅቤ ውስጥ ተቀምጣለች ይላል። ሐኪሞቹም ጥሩ ነው፣ ግን ቅቤው ቀዝቃዛ ነው ወይስ የሞቀ? እናት ምን እየተሰማት ነው ብለው ይጠይቁታል። ይህ ምስልን ጮክ ብሎ ማናገር መረጃውን በአእምሮ ውስጥ በደንብ ሉክ ያደርገዋል። ይህንን እንዴት እናንተ ተግባራዊ ታደርጋላችሁ? ከባለቤታችሁ፣ ከጓደኞቻችሁ ወይም ከሥራ ባልደረቦቻችሁ ጋር ይህንን ነገር ተለማመዱት። ዛሬ መግዛት ያለብኝን ነገሮች በአንድ ምስል ሰርቻለሁ፣ እስቲ ልንገራችሁ በሏቸው። ታሪኩን ስትነግሯቸው አእምሮ መረጃውን በከፍተኛ ደረጃ ኢንኮድ ያደርገዋል። እነሱ ደግሞ ይህንን ታሪክ እንዲህ ብታደርጉት የበለጠ አይገርምም ብለው ሐሳብ እንዲሰጧቸው አድርጉ። ይህ ሶሻል ፕራክቲስ ይባላል። መማርን አስደሳችና ውጤታማ ያደርገዋል። ሳይንሱ ምን ይላል መሰላችሁ? እነዚህ ታካሚዎች በ5 ሳምንት ውስጥ አእምሯቸው የተቀየረው ዝም ብለው ስለተቀመጡ አይደለም። በሳምንት 2 ጊዜ ለ10 ክፍለ ጊዜዎች በከፍተኛ ትኩረት ስለሰለጠኑ ነው። እናንተም ቢሆን እነዚህን ቴክኒኮች ኢማጀሪ እና ኮንቴክስትን ለአንድ ጊዜ ብቻ ተጠቅማችሁ አልሰራልኝም እንዳትሉ። አእምሯችሁ አዲሱን አሰራር እስኪለምዶ ድረስ ጊዜ ይፈልጋል። መጀመሪያ ላይ ታሪኮችን መፍጠር ይከብዳችሁ ይሆናል። ምስል ማየት አልችልም ትሉ ይሆናል። ግን ቀስ እያላችሁ ስትሄዱ አእምሯችሁ በራሱ ጊዜ ምስሎችን ማመንጨት ይጀምራል። ለዚህ ጉዳይ የእኔም ፕሮቲፕ ልስጣችሁ። በየቀኑ ጠዋት በዛ ቀን ማስታወስ ያለባችሁን 3 ዋና ዋና ነገሮች ወስዳችሁ ወደ አንድ ሜንታል ሙቪ ቀይሯቸው። ማታ ስትተኙ ደግሞ ዛሬ ያሰብኳቸውን ምስሎች አስታውሳቸዋለሁ ብላችሁ ራሳችሁን ፈትኑ። ይህ ለአእምሯችሁ ትልቅ ወርክአውት ነው። አሁን እስቲ እናጠቃለው። የማስታወስ ችሎታ የእናንተ ምርጫ ነው። ልምምድ ካደረጋችሁ ታሳድጉታላችሁ፣ ካልተለማመዳችሁ ደግሞ እየጠፋ ይሄዳል። ቴክኒኮቹ በእጃችሁ ናቸው። አሁን አንድ ጥያቄ ልጠይቃችሁ። እስካሁን ያወራነው ስለ መረጃ መያዝ፣ ለርኒንግ እና ኢንኮዲንግ ነው። ግን አንዳንድ ጊዜ መረጃውን ሴቭ አድርጋችሁት ግን ማውጣት ቢያቀታችሁስ? ወይም ደግሞ መረጃውን መጀመሪያውኑ እንዳይገባ የሚከለክሉ የአኗኗር ዘይቤ ስህተቶችስ? በሚቀጥለው ክፍል ትኩረታችንን ወደ ፎከስ እና አቴንሽን እናዞራለን። ምክንያቱም ትኩረት ከሌለ ምስል ብትስሉ ትርጉም የለውም። ትኩረታችሁን የሚሰርቁባችሁን 3 ነገሮች እና እነሱን እንዴት ብሎክ እንደምታደርጉ እንመለከታለን። ተዘጋጁ። ስሙኝ፣ አንድ ትልቅ ሚስጥር ልንገራችሁ። አብዛኛው ሰው ረሳሁት የሚለው ነገር በእውነት የመርሳት ችግር አይደለም። መረጃው መጀመሪያውኑ በአእምሮ ውስጥ አልገባም። እስቲ አስቡት፣ ስልካችሁ ላይ ቪዲዮ እያያችሁ ወይም የሆነ ነገር እያነበባችሁ ሰው መጥቶ ስሙን ቢነግራችሁ ከ5 ደቂቃ በኋላ ስሙን ብትረሱት ሊገርማችኋል? በፍጹም ሊገርማችሁ አይገባም። ምክንያቱም አእምሮ ያንን መረጃ ኢንኮድ አላደረገውም። ለምን? ምክንያቱም ትኩረት አቴንሽን አልሰጣችሁትም ነበር። ትኩረት ማለት የማስታወስ ችሎታ በረኛ ነው። በሩ ካልተከፈተ መረጃው ወደ ውስጥ ሊገባ አይችልም። መረጃው ካልገባ ደግሞ ምንም አይነት የኢማጀሪ ወይም የኮንቴክስት ቴክኒክ ብትጠቀሙ ትርጉም የለውም። ባዶ ቤት ውስጥ ምስል ለመሳል እንደመሞከር ነው። አሁን ትኩረታችሁን የሚሰርቁትን 3ቱ ጠላቶችንና እነሱን እንዴት ብሎክ እንደምታደርጉ እናያለን። የመጀመሪያውና ትልቁ ጠላታችሁ መልቲታስኪንግ ነው። ብዙ ሰዎች እኔ በአንድ ጊዜ 5 ስራ መስራት እችላለሁ ብለው ለመኩራራት ይሞክራሉ። ልንገራችሁ፣ ይህ ትልቅ ውሸት ነው። የሰው አእምሮ በአንድ ጊዜ 2 ትኩረት የሚጠይቁ ስራዎችን እንዲሰራ አልተፈጠረም። የምታደርጉት ነገር ቢኖር ታስክ ስዊቺንግ ነው። ከአንዱ ስራ ወደ ሌላው ስራ በፍጥነት መዝለል ነው። ይህ ደግሞ ለአእምሮ በጣም አድካሚ ነው። መረጃን ኢንኮድ ለማድረግ ስትሞክሩ መልቲታስክ ካደረጋችሁ አእምሮ መረጃውን በጥልቀት የመቅረጽ አቅሙ በከፍተኛ ሁኔታ ይቀንሳል። አንድን ነገር ማስታወስ ከፈለጋችሁ ለ5 ሰከንድ ብቻ ሌላውን ነገር ሁሉ ትታችሁ እሱ ላይ አተኩሩ። ሰው ስሙን ሲነግራችሁ ለ5 ሰከንድ ብቻ አይኑን እያያችሁ ስሙት። ቁልፉን ስታስቀምጡ አሁን ቁልፌን እዚህ ጋር እያኖርኩ ነው ብላችሁ ለራሳችሁ ንገሩት። ሁለተኛው ጠላታችሁ
በኪሳችሁ ውስጥ ያለው ስልካችሁ ነው። በየደቂቃው የሚመጡ የፌስቡክ፣ የቴሌግራም ወይም የኢሜል መልእክቶች ትኩረታችሁን ይበታትኑታል። ትኩረታችሁ በተበታተነ ቁጥር አእምሮ መረጃውን የማቀናበር አቅሙ በጣም ይደክማል። ኪስለር ፋውንዴሽን ባደረገው ጥናት ከፍተኛ የማስታወስ ብቃት ያላቸው ታካሚዎች እንኳን በጫጫታና በረብሻ ውስጥ ሲሆኑ የማስታወስ ብቃታቸው በከፍተኛ ሁኔታ እንደሚቀንስ ታይቷል። እናንተም ብትሆኑ አስፈላጊ መረጃን እየተቀበላችሁ ከሆነ ስልካችሁን ዱ ኖት ዲስተርብ ላይ አድርጉት። አእምሮ መረጃውን እንዲያደራጅ፣ ኮንሰልዴት እንዲያደርግ ጸጥታና ትኩረት ይፈልጋል። ሶስተኛው ጠላታችሁ ስትረስ ነው። በጣም ተጨንቃችሁ ወይም ተናዳችሁ በነበረ ሰዓት የሆነ ነገር ተነግሯችሁ አልሰማውም ወይም ረስቼዋለሁ ያላችሁበት ጊዜ አለ። ይሄ የሚሆነው አእምሮአችሁ በጭንቀት ሆርሞኖች ስለሚሞላ ነው። ጭንቀት በሚኖርበት ጊዜ አእምሮ ወደ ሰርቫይቫል ሞድ ይገባል እንጂ ወደ ለርኒንግ ሞድ በፍጹም አይገባም። ትኩረታችሁን ለመመለስ መጀመሪያ ስሜታችሁን ማረጋጋት አለባችሁ። አስፈላጊ ስብሰባ ወይም ትምህርት ከመጀመራችሁ በፊት ለአንድ ደቂቃ በጥልቀት ተንፈሱ። ይሄ ለአእምሮ አሁን መረጃ የምንቀበልበት ሰዓት ነው፣ ተረጋጋ የሚል መልእክትን ይሰጠዋል። አሁን ሁሉንም ነገር እናገናኘው። ኢማጀሪ እና ኮንቴክስት የሚሰሩት መረጃው በሩን አልፎ ሲገባ ነው። በአቴንሽን ትኩረት ትከፍታላችሁ። ለዛ ነገር 5 ሰከንድ ትኩረት ትሰጣላችሁ። ሁለተኛ በኢማጀሪ መረጃውን ወደ ምስል ትቀይሩታላችሁ፣ ማለትም በአእምሮአችሁ ውስጥ ትስሉታላችሁ ማለት ነው። በኮንቴክስት ደግሞ በታሪክ ውስጥ ታስቀምጡታላችሁ፣ ማለትም ከሌላ መረጃ ጋር ታያይዙታላችሁ። ያለ ትኩረት የምትስሉት ነገር ግልጽ አይሆንም። ልክ ካሜራ ሌንሱ ቆሽሾ ፎቶ ብለር እንደሚያደርገው ማለት ነው። ትኩረት ሌንሱን የማጽጃ ዘዴ ነው። አሁን አእምሮአችን መረጃን ተቀብሎ በምስል ቀርጾ አስቀምጧል። ግን ይህ መረጃ ለአንድ ቀን ብቻ ሳይሆን ለረጅም ጊዜ እንዲቆይ ምን ማድረግ አለብን? ኮንሰልቴሽን ማዋሃድ እንዴት ይሰራል? በሚቀጥለው ክፍል የተቀረጸውን ምስል በአእምሮ ውስጥ ሲመንት የምታደርጉበትን ወይም የምታጠነክሩበትን ዘዴ እናያለን። በሚቀጥለው ክፍል ላይ መረጃውን ከሾርት ተርም ወደ ሎንግ ተርም ማህደር የሚሸጋገርበትን ሚስጥር በስርዓት አሳያቸዋለሁ። ሳሰለችሁ እዛው እንገናኝ። ስሙኝ፣ አንድ እውነታ ልንገራችሁ። ብዙ ጊዜ አንድን ነገር በደንብ ትማራላችሁ፣ ምስሉንም ትስላላችሁ። አሁን ይህን ነገር አውቄዋለሁ በፍጹም አረሳውም ብላችሁ ለራሳችሁ ትነግራላችሁ። ግን ከ24 ሰዓት በኋላ ያ መረጃ ከአእምሮአችሁ የለም፣ ሙሉ ለሙሉ ጠፍቷል። በዚህ ጊዜ ምን ተፈጠረ? አእምሮአችሁ ልክ እንደተበሳ ባልዲ ነው። መረጃውን ትቀዱበታላችሁ፣ ግን ባልዲው መረጃውን የመያዝም ወይም የማጽናት አቅም ካጣ ውሃው ከስር በኩል ይፈሳል። በክፍል 1 ላይ እንደነገርኳችሁ ማስታወስ 3 ደረጃዎች አሉት፣ ኢንኮዲንግ፣ ኮንሰልቴሽን እና ሪትራይቫል። ዛሬ የምናወራው ስለ መካከለኛውና እጅግ ወሳኝ ስለሆነው ስለ ኮንሰልቴሽን ነው። ይሄኛው ሂደት መረጃን ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ የማዛወር ሂደት ነው። መረጃውን በአእምሮ ውስጥ በሲሚንቶ እንደማጽናት ቁጠሩት። አእምሮስ መረጃ ሲገባ መጀመሪያ የሚሄደው ወደ ሂፖፖካምፓስ ወደሚለው ክፍል ነው። ይህ ክፍል ልክ እንደ ጊዜያዊ ማቆያ ነው። እዚህ ቦታ መረጃው ገና እርጥብ ነው፣ በቀላሉ ሊጠፋ ይችላል። ኮንሰልቴሽን ማለት የእርጥብ ሲሚንቶ እንዲደርቅና ወደ ጠንካራው የአንጎል ክፍል ኮርቴክስ እንዲዛወር ማድረግ ነው። ኪስለር ፋውንዴሽን ባደረገው ጥናት የአእምሮ ጉዳት የደረሰባቸው ሰዎች ችግራቸው መረጃውን መረዳት ላይ ብቻ አይደለም፣ መረጃውን አቆይቶ ኮንሰልቴት ማድረግ ላይ ጭምር ነው። ታዲያ እኛ ጤነኛዎቹ ተመራማሪዎቹ በሽተኞቹ ላይ ሞከሩትን ይህንን ሂደት እንዴት እናፋጥነዋለን? የተቀበልነው መረጃንም እንዴት ሳይፈስ እናቆየዋለን? የኔ ስታይል አንደኛው ስራዬ ነገርን ማቃለል ነው። ስለዚህ ስፔስድ ሪፒቴሽን የሚለውን ሳይንሳዊ ቃል ወደ ዋን ሩል ቀይረነዋል። አንድን ምስል ለምሳሌ ያቺን ቅቤ ውስጥ የተቀመጠች እናታችሁን ቀርጻችሁ ከጨረሳችሁ በኋላ አእምሮአችሁ የቀረጻችሁትን ምስል እንዲያጸናው እንዲያደርጉ ከአንድ ሰዓት በኋላ ምስሉን ለጥቂት ሰከንዶች በአእምሮአችሁ ውስጥ መልሳችሁ ተመልከቱት። ከአንድ ቀን በኋላ ጠዋት ስትነሱ ያንን ምስል አስታውሱት። እናቴ የት ነበርሽ? ምን እየበላሽ ነበር? በሏት። እዚህ ጋር አእምሮአችሁ ትንሽ ሊታገል ይችላል። ያ ትግል ነው መረጃውን በአእምሮአችሁ ደርቆ እንዲቀመጥ የሚያደርገው። ተመልሳችሁ ደግሞ
ከአንድ ሳምንት በኋላ ምስሉን እንደገና ጎብኙት። ይህን ስታደርጉ አእምሯችሁ ዌት ይህ መረጃ በየጊዜው እየተፈለገ ነው፣ ስለዚህ በጣም አስፈላጊ መሆን አለበት ብሎ ከጊዜያዊ ማከማቻ አውጥቶ ወደ ፐርማነንት ስቶሬጅ ይወስደዋል። ያለ 111 ሩል የሳላችሁት ምስል ልክ በባህር ዳርቻ አሸዋ ላይ እንደተጻፈ ጽሑፍ ነው፣ በነገው ማዕበል ይጠፋል። ይሄ ምናልባት ልትሰሙት የምትፈልጉት ነገር ላይሆን ይችላል፣ ግን እውነታው ይሄ ነው። መረጃው የሚጸናው ተኝታችሁ ስትሆኑ ብቻ ነው። በምንተኛበት ጊዜ በተለይም በራፒድ ኢ ሙቭመንት እንቅልፍ ወቅት አእምሯችን በቀን ውስጥ የተማርናቸው ምስሎችና ታሪኮች እንደገና ሪፕሌይ ያደርጋቸዋል። ልክ እንደ ቪዲዮ ኤዲተር አላስፈላጊውን ይጥላል፣ አስፈላጊውን ደግሞ አጥብቆ ያስቀምጣል። ኬስለር ፋውንዴሽን በጥናቱ እንዳረጋገጠው በቂ እንቅልፍ የሚወስዱ ሰዎች የቱንም ያህል ጎበዝ ቢሆኑና ቴክኒኮችን ቢጠቀሙ መረጃን የማጽናት አቅማቸው በ40% ይቀንሳል። አንድ በጣም አስፈላጊ ነገር ማስታወስ ከፈልጋችሁ ያንን ምስል ከመተኛታችሁ 5 ደቂቃ በፊት በአእምሯችሁ ውስጥ አጫውቱት። አእምሯችሁ ላስት ኢን ፈርስት አውት በሚል መመሪያ ያንን መረጃ ሌሊቱን ሙሉ ሲያጸናው ያድራል። ተመልከቱ፣ ይሄ ሲስተም ነው። ስሜት ብቻውን አይሰራም፣ ጥረት ብቻውን አይሰራም። ሲስተም ግን ሁል ጊዜ ይሰራል። ዛሬ መረጃን ተቀብላችሁ በትኩረት አግኝታችሁ አሁን ደግሞ በ111 ሩልና በእንቅልፍ ልታጸኑት ተዘጋጅታችኋል። የማስታወስ ችሎታችሁ የአጋጣሚ ነገር አይደለም። ይሄ ፍጹም ውሸት ነው። ይሄ የሲስተም ውጤት ነው። አሁን መረጃው በአእምሯችሁ ጸንቷል። ግን አንድ የመጨረሻ ጥያቄ አለ። ያ መረጃ አስፈላጊ በሆነበት ሰዓት ከሰዎች ፊት ቆማችሁ ወይም የሆነ ስራ ላይ ሆናችሁ እንዴት ነው በፍጥነት ሪኮል የምታደርጉት? እንዴት ነው በፍጥነት የምታወጡት? አንዳንድ ጊዜ መረጃው ጭንቅላቴ ውስጥ አለ ግን ሊወጣልኝ አልቻለም የምትሉት ለምንድን ነው? በሚቀጥለው ክፍል ስለ ሪትራይቫል ስትራቴጂ መረጃን የማውጣት ስልቶችን እናወራለን። መረጃን ያለምንም ጭንቀት በፈለጋችሁ ቅጽበት የምታወጡበትን ትሪገር ሲስተም በስርዓት አስመለክታችኋለሁ። ተዘጋጅታችኋል? ስሙ፣ ይሄ ለሁላችንም ሆኖብናል። አንድ ትልቅ ስብሰባ ላይ ናችሁ ወይም ደግሞ አንድን ባለ ሀብት እያነጋገራችሁ ነው። ልክ አንድ ወሳኝ መረጃን፣ ስምን ወይም ቁጥር መናገር ሲኖርባችሁ ጭንቅላቴ ጫፍ ላይ አለ ግን አልመጣልኝም ትላላችሁ። ያ ቅስፈት ምን ያህል እንደሚያሳፍርና በራስ መተማመናችሁን እንደሚሰርቅ አውቃለሁ። ብዙ ሰዎች ይሄ ሲፈጠርባቸው የማስታወስ ችሎታ እየጠፋብኝ ነው ብሎ ይደነግጣሉ። ግን እውነታው ይሄ ነው። መረጃው በአእምሯችሁ ውስጥ የለም ማለት አይደለም። መረጃው አለ፣ ግን መረጃውን የምታወጡበት መንገድ ጠፍቶባቸዋል። ማስታወስ ማለት እንደ ጎግል ሰርች ነው። ኪወርድ ካልሰጣችሁት ውጤቱን አያመጣላችሁም። ዛሬ ያንን ኪወርድ ወይም ትሪገር እንዴት እንደምትፈጥሩ አሳያችኋል። በክፍል 1 ላይ እንደነገርኳችሁ ማስታወስ 3 ደረጃዎች አሉት። ሪትራይቫል 3ኛው ደረጃ ነው። ኬስለር ፋውንዴሽን ባደረገው ጥናት አብዛኛው የማስታወስ ውድቀት የሚከሰተው መረጃን መቅረጽ ላይ ነው። መረጃው ካልተቀረጸ ደግሞ የምታወጡት ነገር ሊኖር አይችልም። አንዳንዴ ግን መረጃውን ቀርጻችሁ ሊወጣላችሁ የማይችሉበት 2 ምክንያቶች አሉ። አንደኛ ዊክ ትሪገር ይባላል። ደካማ ማነቃቂያ ማለት ነው። መረጃውን ከአንድ ነገር ጋር ካላያያዛችሁት መረጃው ሊያዝላችሁ አይችልም። ሁለተኛው ፐርፎርማንስ አንዛይቲ የምንለው ሲሆን የጭንቀት ግፊት እንደማለት ነው። በጣም ስትጨነቁ አእምሯችሁ መረጃን ለመቀበል ፈቃደኛ አይሆንም። ሪትራይቫል ማለት በአእምሯችሁ ውስጥ ወዳለው ላይብረሪ ሄዳችሁ መረጃውን መፈለግ ማለት አይደለም። ሪትራይቫል ማለት የገነባችሁትን ታሪክ ተከትላችሁ መሄድ ማለት ነው። ይህን ስነግራችሁ ያስታወሳችሁት ምስል አለ? ያ 5 ነገሮችን የያዘው ምስል። ያ ምስል ለምን ፓወርፉል እንደሆነ ታውቃላችሁ? ምክንያቱም ሰልፍ ትሪገሪንግ ስለሆነ ነው። እናታችሁን ስታስታውሱ ወዲያውኑ እናታችሁ የት እንደተቀመጠች ትዝ ይላችኋል። ቅቤውን ስታዩ እጅዋ ላይ ያለውን ታያላችሁ። ፖሙን ስታዩ ከጎን ያለውን ቡና ትመለከታላችሁ። ቡናውን ስታዩ ጠረጴዛው ላይ ያለውን ታያላችሁ። አበባውን ትመለከታላችሁ። ይሄ ቼኒንግ ወይም ሰንሰለት መፍጠር ይባላል። መረጃውን የምታወጡት አንድ በአንድ ሳይሆን ሰንሰለቱን ስትጎትቱት ሁሉም ተያይዘው ይወጣሉ። አንድ ነገር ሲጠፋባችሁ ያ ነገር ምን ነበር ብላችሁ
ራሳችሁን አታስጨንቁ። ይልቁንም ያንን ነገር የያዛችሁበትን ቦታ ወይም ምስልን አስቡ። ምስሉን ስታስታውሱት መረጃው ተከትሎ ይወጣል። መረጃውን ሳይሆን ምስሉን ፈልጉት። አንድ የሚገርም ሳይንሳዊ እውነታ ልንገራችሁ። መረጃውን ስትቀበሉ የነበራችሁበት ስሜት ወይም ሁኔታ መረጃውን መልሳችሁ ስታወጡት ካላችሁበት ሁኔታ ጋር ከተመሳሰለ የማስታወስ አቅማችሁ በሁለት እጥፍ ይጨምራል። ለምሳሌ ቡና እየጠጣችሁ ያጠናችሁት ነገር ቡና እየጠጣችሁ ብታስታውሱት ቶሎ ይመጣላችኋል። ይህን ነገር እንዴት ተግባራዊ እንደምታደርጉ ላስመልክታችሁ። አንድ ትልቅ ስብሰባ ላይ መረጃ ቢጠፋባችሁ ለአፍታም ቢሆን አይናችሁን ጨፍኑና መረጃውን ስትቀበሉ የነበረበትን ቦታ ወይም ሁኔታ ለማሰብ ሞክሩ። የት ነበርኩኝ? ምን ለብሼ ነበር ብላችሁ ስታስቡ አእምሯችሁ ወደዛ ሁኔታ ይመልሳችሁና መረጃውን መልሳችሁ ታገኙታላችሁ። ትልቁ ስህተታችሁ መረጃው ሲጠፋባችሁ በኃይል ለማስታወስ መሞከራችሁ ነው። ለምንድነው የማይመጣልኝ ብላችሁ ስትበሳጩ አእምሯችሁ የጭንቀት ሆርሞንን ያመነጫል። ያ ሆርሞን ደግሞ መረጃ የሚወጣበትን መንገድ ይዘጋዋል። ለዚህም ይሁን አንድ ምርጥ መፍትሄ ልስጣችሁ። መረጃው ካልመጣላችሁ እመለስበታለሁ ብላችሁ ርዕሱን ቀይሩ። አእምሯችሁ ከጭንቀት ሲላቀቅ ውስጥ ላይ መረጃውን መፈለጉን ይቀጥላል። ልክ ዞር ስትሉ ስሙ እገሌ ነበር ብላችሁ ትዝ የሚላችሁ ለዚህ ነው። መረጃን ከአእምሯችሁ ማውጣት ልክ እንደ ቢራቢሮ ነው። ለማሳደድ በሮጣችሁ ቁጥር ከእናንተ ይርቃችኋል። ቆማችሁ ምስሉን ስትስሉት ግን መጥቶ እጃችሁ ላይ ያርፋል። አሁን ሙሉውን ሲስተም ጨርሰናል። ትኩረት ሰጥተናል፣ ቀርጸናል፣ አጽንተናል እና የማውጫ ዘዴዎቹንም አይተናል። ግን በሚቀጥለው ክፍል ስለ አንድ ትልቅ እንቅፋት እናወራለን። እሺ አብሪሽ፣ ይሄ ሁሉ ጥሩ ነው፣ ግን እኔ እኮ እድሜ ገፍቷል ወይም እኔ እኮ አእምሮ ተጎድቷል የሚሉ ሰበቦችን በጥልቀት እናያለን። የኪስለር ፋውንዴሽን ጥናቶች በእድሜ ገፉና አእምሮአቸው የተጎዱ ሰዎች ላይ እንዴት ስኬታማ እንደሆኑና እናንተም ምንም አይነት ተፈጥሯዊ እንቅፋት እንደሌለባችሁ አረጋግጥላችኋለሁ። ተዘጋጅታችኋል? እንቀጥል። ስሙኝ፣ ብዙ ጊዜ ሰዎች ምን ይሉኛል መሰላችሁ? አብሪሽ፣ ይህ ሁሉ ቴክኒኮች ለወጣቶች ነው የሚሰሩት፣ እኔ እኮ እድሜ ገፍቷል፣ አእምሮዬ እንደ ድሮ አይደለም ይሉኛል። ይሄ ትልቅ ውሸት ነው። አዎ እድሜያችን እየጨመረ ሲሄድ የአእምሮአችን ፍጥነት በትንሹ ሊቀንስ ይችላል፣ ግን የማስታወስ ብቃታችንን አይቀንስም። እንዲያውም በኪስለር ፋውንዴሽን የተደረጉ ጥናቶች እንደሚያሳዩት በእድሜ የገፉ ሰዎች እነዚህን ኢማጀሪና ኮንቴክስት ቴክኒኮችን ሲጠቀሙ ከወጣቶች በበለጠ ውጤታማ የሚሆንባቸው ጊዜያቶች አሉ ይሉናል። እንዴት እንዲሆናል ካላችሁ በእድሜ የገፉ ሰዎች ሰፊ ህይወት ተመክሮ አላቸው። ምስሎችን ከብዙ ነገሮች ጋር የማያያዝ አቅማቸው ከፍ ያለ ነው። ስለዚህ አርጅቻለሁ የሚለው ሰበብ እዚህ ጋር ያበቃል ማለት ነው። ሁለተኛው ሰበብ እኔ ተፈጥሮዬ መርሳት ነው የሚለው ነው። ጓደኛዬ ጎበዝ ነው፣ እኔ መርሳትን ታድያለሁ ትላላችሁ። ስሙኝ፣ ማስታወስ ተሰጥኦ አይደለም። ማስታወስ ክህሎት ነው፣ ስኪል ነው። ልክ እንደ መኪና መንዳት ወይም እንደ ምግብ ማብሰል ልምምድ የሚጠይቅ ክህሎት ነው። ኪስለር ፋውንዴሽን በአእምሮ ጉዳት ምክንያት ማስታወስ ያቃታቸውን ሰዎች ወስዶ በ5 ሳምንት ውስጥ ህይወታቸውን መቀየር ከቻለ እናንተ ጤነኛዎቹ ሰዎች ደግሞ ተፈጥሮዬ ነው ብላችሁ የምታቀርቡት ሰበብ ምንም ሳይንሳዊ መሰረት የለውም። ችግሩ ያለው አእምሯችሁ ላይ ሳይሆን በምትጠቀሙት ሶፍትዌር ላይ ነው። ዛሬ አዲስ ሶፍትዌር ጭነናል። አሁን የእናንተ ስራ መለማመድ ብቻ ነው። አንዳንድ ጊዜ ሰበባችሁ በጣም ስራ ይበዛብኛል፣ ደክሞኛል የሚል ሊሆን ይችላል። ይሄ እውነት ነው። አእምሮ ሲደክም ኢንኮድ ማድረግ መረጃን መቅረጽ ይከብደዋል። ግን ሚስጥሩ እዚህ ጋር ነው ያለው። ኢማጀሪና ኮንቴክስት አእምሮን ያሳርፉታል እንጂ በፍጹም አያደክሙትም። ቃላትን ብቻ ለመያዝ ስትሞክሩ አእምሮ አሰልቺ ስራ እየሰራ ስለሆነ በእርግጥም ይደክመዋል። ምስልና ታሪክን ስትፈጥሩ ግን አእምሮ ፈጠራ ውስጥ ይገባል። ፈጠራ ደግሞ ለአእምሮ ጉልበት ይሰጠዋል እንጂ በፍጹም ጉልበት አይጨርስበትም። ኪስለር ፋውንዴሽን ባደረገው ጥናት ታካሚዎች እነዚህን ቴክኒኮች መጠቀም ሲጀምሩ የአእምሮ ድካማቸው በእጥፍ እንደቀነሰ ተናግረዋል። ምክንያቱም መረጃን ለማስታወስ መታገል አቁመው ስርዓትን መጠቀም ስለጀመሩ ነው። እዚህ ጋር አንድ ነገር ልንገራችሁ። አእምሮ
አልችልም ብላችሁ የምታዙትን ነገር ሁሉ ያከብራል። እረሳዋለሁ ካላችሁ አእምሮ መረጃውን ኢንኮድ ለማድረግ በፍጹም አይሞክርም። ይህን ምስል መያዝ እችላለሁ ብላችሁ ስታምኑ ግን በሮቹን ትከፍታላችሁ። በኪስለር ፋውንዴሽን ውስጥ የታካሚዎች የመጀመሪያው ስራ ማስታወስ እችላለሁ የሚለውን በራስ መተማመን መገንባት ነው። እናንተም ዛሬ ራሳችሁን እንዲበሉት የማስታወስ ችሎታዬ ቋሚ አይደለም፣ በልምምድ ግን እየተቀየረ ያለ ጡንቻ ነው በሉ። እስካሁን ባሉ ክፍሎች ውስጥ መርሳት የሲስተም ውድቀት እንደሆነ አየን። ትኩረት በረኛው እንደሆነ አወቅን። ምስልና ታሪክ መረጃን የመቅረጫ መሳሪያዎች መሆናቸውን አየን። አእምሮ በ5 ሳምንት ውስጥ እንደሚቀየር በኤምአርአይ አረጋገጠን። ሰበቦችን ሰበርን። አሁን አንድ የመጨረሻ ክፍል ቀርቶናል። በሚቀጥለው ክፍል ይህን ሁሉ የተማርነውን ነገር ወደ አንድ ዴሊ ሰክሰስ ሩቲን እንቀይረዋለን። ቪዲዮ ሲያልቅም ወዲያውኑ ምን ማድረግ እንዳለባችሁ ስቴፕ ባይ ስቴፕ አሳያችኋለሁ። የዓለም ደረጃ የማስታወስ ብቃት ባለቤት የምትሆኑበትን የመጨረሻ ፍንጭ በዚህ ቪዲዮ መጨረሻ ስር ሰጣችኋለሁ። ተዘጋጅታችኋል? እንቀጥል። እንኳን ደስ አላችሁ። እስከዚህኛው ክፍል ድረስ አብራችሁን ከቆያችሁ እናንተ ከ90% በላይ ሰዎች ትበልጣላችሁ። አብዛኛው ሰው ጀምሮ አይጨርስም። እናንተ ግን መጨረስ ብቻ ሳይሆን አእምሮአችሁን እንዴት እንደምትቀይሩ ቁልፉን ይዛችኋል። ባለፉት ክፍሎች ውስጥ ያየናቸው ነገሮች ቲዎሪዎች ብቻ አይደሉም፣ የአንጎልን ፊዚካላዊ ቅርጽ የሚቀይሩ የሳይንሳዊ ውጤቶች ናቸው። አሁን አንድ ትልቅ ጥያቄ አለኝ። ከዚህ ቪዲዮ ማስተር ክላስ በኋላ ህይወታችሁ እንዴት ይቀጥላል? ዕውቀት ብቻውን ዋጋ የለውም። ዕውቀቱን ወደ ልማድ ካልቀየራችሁት ከጥቂት ሳምንት በኋላ ወደ ነበራችሁበት የመርሳት ባህሪ ትመለሳላችሁ። አሁን የምሰጣችሁ ዘሚሞሪ ማስተሪ ሩቲን በየቀኑ አእምሮአችሁን በከፍተኛ ብቃት እንዲሰራ የሚያደርግ ስልት ነው። አእምሮአችሁን በየቀኑ ለማሰልጠን እነዚህን 3 ደረጃዎች ተከተሉ። አንደኛ፣ የጠዋት ዝግጅት ዘ ሞርኒንግ ኢንኮድ። ጠዋት ስትነሱ በዚያ ቀን ማስታወስ ያለባችሁን ከ3 እስከ 5 በጣም ወሳኝ ነገሮች ለዩ። ከዛም ያንን በክፍል 1 እና 2 እንዳየነው ወደ አንድ ምስልና አንድ ታሪክ ቀይሯቸው። ለምሳሌ ዛሬ ባንክ መሄድ፣ ለአለቃ ሪፖርት መላክና ወተት መግዛት አለባችሁ። አለቃችሁ ባንክ ውስጥ ሆኖ ወተት ሲጠጣ በአእምሮአችሁ ሳሉት። ሁለተኛ፣ የቀን ፍተሻ ዘ 111 ቼክ የምንለው ማለት ነው። በክፍል 6 እንዳየነው የ111 ህግን ተጠቀም። ከ1 ሰዓት በኋላ ወይም ምሳ ሰዓት ላይ ጠዋት የሳላችሁትን ምስል ለ10 ሰከንድ ብቻ ሪኮል አድርጉት። መረጃውን በአእምሮአችሁ ውስጥ እንዲታተም አድርጉ። ሶስተኛ፣ የማታ ማጠቃለያ ዘ ስሊፕ ሉክ። ማታ ከመተኛታችሁ በፊት አእምሮ መረጃውን እንዲያጸናው ኮንሶሊዴት እንዲያደርገው የዛሬውን ምስል ድጋሚ በአእምሮአችሁ ውስጥ አጫውቱት። ይሄ ምን ማለት መሰላችሁ? ለአእምሮ ይሄ መረጃ ጠቃሚ ነው፣ ሴቭ አድርገው የሚል ትዕዛዝን መስጠት ነው። አስታውሱ፣ የማስታወስ ችሎታ ጡንቻ ነው ብለናል። መጀመሪያ ላይ ምስሎችን መፍጠር ሊከብዳችሁ ይችላል። አእምሮአችሁ ሊታገላችሁ ይችላል። ይሄ ጥሩ ምልክት ነው። አእምሮአችሁ ሲታገል አዳዲስ የነርቭ መስመሮች እየተሰሩ ነው ማለት ነው። በኪስለር ፋውንዴሽን ጥናት እንዳየነው ለ5 ሳምንታት በቋሚነት ልምምድ ካደረጋችሁ አእምሮ በራሱ ጊዜ መረጃን ወደ ምስል የመቀየር አውቶፓይለት ብቃት ይኖረዋል። ከ1 ወር በኋላ ስሞችን አትረሱም፣ ቀጠሮችን አታሳልፉም። በስብሰባዎች ላይ ያለ ማስታወሻ በራስ መተማመን ትናገራላችሁ። ጭንቀታችሁ ይቀንሳል፣ ፕሮዳክቲቪቲያችሁ ይጨምራል። ዓለም በቢሊዮን የሚቆጠሩ መረጃዎችን በየቀኑ ወደ እናንተ ትልካለች። አብዛኛው ሰው በዚህ መረጃ ብዛት ተሸንፎ ተረብሾና እየረሳ ይኖራል። እናንተ ግን አሁን መሳሪያው አላችሁ። ማስታወስ መቻል ማለት መረጃን መያዝ ብቻ አይደለም። ማስታወስ መቻል ማለት በራሳችሁ ላይ ስልጣን እንዲኖራችሁ ማድረግ ማለት ነው። ለምትወዷቸው ሰዎች ጊዜ መስጠት፣ ስራችሁን በጥራት መስራትና ቃላችሁን መጠበቅ ነው። የኪስለር ፋውንዴሽን ተመራማሪዎች አእምሮአቸውን በከፍተኛ ሁኔታ የተጎዱ ሰዎችን ህይወት መቀየር ከቻሉ እናንተ ደግሞ ምን ማድረግ እንደምትችሉ አስቡት። ሰማዩ ብቻ ነው የእናንተ ወሰን። ይሄ ማስተር ክላስ እዚህ ጋር ያበቃል። የእናንተ ጉዞ ግን አሁን ይጀምራል። አሁን እንድታደርጉት የምፈልገው
አንድ ነገር አለ። ዛሬ ከተማራችሁት ውስጥ በጣም የገረማችሁን ወይም ደግሞ ተግባራዊ የምታደርጉትን አንድ ነገር ኮሜንት ላይ ጻፉልኝ። ያንን መረጃ አሁኑኑ አእምሮአችሁ ውስጥ ኢንኮድ አድርጉት። አስታውሱ፣ memory is not static. You can improve it with effort and effort takes practice. ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አእምሮአችሁን ማሳደግ ቀጥሉ። ሰናይ ጊዜ ይሁንላችሁ። ባይ